የዓላማ ጽናት ደራሲ ዶክተር ማይልስ ሙንሮ። ምዕራፍ 6 ዓላማና ማዕረግ። ማዕረግ ያለ ዓላማ ስልጣን ሳይኖር ወንበር ከመያዝ አይተናነስም። አንድ ዕለት አንዲት እናት ወንድ ልጇን ወደ እግር ኳስ ጨዋታ መለማመጃ ስፍራ ይዛው ትሄዳለች። ትታው ከሄደች ከአንድ ሰዓት በኋላ ተመልሳ ስትመጣ እያለቀሰ በንዴት ሲከነከን አገኘችው። ምን እንደሆነ ስትጠይቀው የዛሬው ልምምዴ እዚህ አልነበረም፣ መናፈሻው ውስጥ ነው። የጊዜ ሰሌዳውን ስናነብ ተሳስተናል። ሳልወድ በግዴ ሌሎቹ ቡድኖች ሲለማመዱ ቁጭ ብዬ ስመለከት ቆየው። በጣም ይደብር ነበር። የአሁኑን ልምምድ ሳላደርግ በመቅረቴ አሰልጣኞችን በመጪው ቅዳሜ በሚደረገው ግጥሚያ ላይ እንዳልሳተፍ የሚከለክለኝ መሰለኝ በማለት መለሰላት። ብዙዎቻችን በተሳሳተ ስፍራ የመገኘት ገጠመኝ ደርሶብናል። የሚፈልጉት ሰዎች ሌላ ቦታ ሲጠብቁን እኛ ሌላ ቦታ ጠብቀናቸዋል። ተዘጋጅተን አንድን ሸቀጥ ልንገዛ አንድ መደብር ስንረግጥና እዚህ አይሸጥም ብለው መልሰውናል። እነዚህን መሰል ገጠመኞች መንፈስን ይረብሻሉ፣ ምክንያቱም ግባችንን እንድንስት አድርገውናል። የብልጽግናና የክብር እርከንን ለመርገጥ ከምናደርገው ውድድር ጋር ሲነጻጸር እነዚህን መሰል ገጠመኞች ጥቃቅን ናቸው። ይህ ቀድሞ የመገኘት ፍላጎት የዓለማችን አስገዳጅ ባህሪ ነው። ማንኛውም ሰው በዚህ ልቆ የመገኘት ጽኑ ስሜት ውስጥ ገብቶ ይዳክራል ወይም ዋኝቷል። ህሊናችን በዚህ የማዕረግ ጥማት የተጠመደ ነው። ኃይልን ለመቆናጠጥ ስንንደረደር የምንጨፈልቃቸው ምንም ሳናስብ ምርጡን ለኛ ብቻ እንሻለን። ማዕረግን የመሻት ችግር ረጅም ጊዜን ያስቆጠረ ነው። ከልጅነታችን ጀምሮ ደረጃችንን ከፍ አድርጎ ዝናና ክብርን የሚያመጣልንን ነገር ማድረግን እንለማመዳለን። የኢየሱስ ደቀ መዛሙርት እንኳን ከዚህ ፍላጎት ጫና ነፃ አልነበሩም። ትልቅ ሰው ማን ነው? የማርቆስ ወንጌል የኢየሱስ የቅርብ ደቀ መዛሙርት የነበሩትን የቶማስንና የዮሐንስን የማዕረግ ጥማት ይገልጽልናል። የኢየሱስ መሞት እየተቃረበ ሲመጣና ተይዞ እንደሚታሰር ለደቀ መዛሙርቱ ሲናገር የዘብዴዎስ ልጆች ቶማስና ዮሐንስ ኢየሱስን እንዲህ በማለት ጠየቁት፣ በክብረ ጊዜ አንዳችን በቀኝ አንዳችንን በግራህ መቀመጥን ስጠን። ማርቆስ ምዕራፍ 10 ቁጥር 37። ኢየሱስም የጠየቁትን ያሉትን እንደማያውቁት አስጠንቅቋቸው ሲያበቃ እሱ ሊቀበለው የተዘጋጀለትን ይቋቋሙ እንደሆነ ጠየቃቸው። እንደሚቋቋሙት ሲገልጹለትም ስቃዩን እንዲካፈሉት ፈቀደላቸው። ዳሩ ግን በክብሩ ስፍራ አጠገብ ያለውን መቀመጫ የሚፈቅደው እሱ ያለመሆኑን ነገራቸው። የተቀሩት 10 ደቀ መዛሙርትም ቶማስና ዮሐንስ ለኢየሱስ ያቀረቡትን ጥያቄ በሰሙ ጊዜ ተቆጡ። ከጥቂት ቀናት በፊት ከሁላችን ታላቅ ማን ነው በሚል እሰጥ አገባ ገጥመው ነበር። ይህ የቶማስና የዮሐንስ ፍላጎትም በዚያ ውይይታቸው ወቅት ተከስቶ የነበረው ስሜት እንዲያገረሽባቸው አድርጓል። ኢየሱስ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉ አገልጋይ ይሁን ማርቆስ ምዕራፍ 9 ቁጥር 35 ብሎ አስተምሯቸው ነበር። አሁን ደግሞ ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን ብሎ አረጋገጠላቸው። ማርቆስ ምዕራፍ 10 ከቁጥር 43 እስከ 45። ማዕረግ ሲፈታ። ማዕረግ ማለት በቀጥታ ሲፈታ ያለንበት ደረጃ ማለት ነው። በዌብስተር መዝገበ ቃላት ሲፈታ ከሕግ አንጻር የሚሰጥ ስፍራ ወይንም ደረጃ ይለዋል። ስለዚህ ማዕረግ ማለት ደረጃ ማለት ነው። በተጨማሪም ይኸው መዝገበ ቃላት አንድ ግለሰብ ከሌላ ግለሰብ አኳያ የያዘው ቦታ በማለት ይፈታዋል። ይህም ማዕረግን ከሹመት ጋር የሚያቆራኝ አመላካችነት አለው። ማዕረግ ማለት የነገሮች የነሲብ አደራደር ሳይሆን በሰዎች ወይንም በሙሉ አካላት መካከል ያለውን ልዩነት የሚያመለክት የጥንቃቄ ቅደም ተከተል ነው። ቅዱሳን ጽሑፎች እንደሚናገሩት እግዚአብሔር ይህንን የቦታ ጉዳይ በቀላሉ አይመለከተውም። በፍጥረቱ ውስጥ ሕያው ነገር ሁሉ ዓላማ እንዳለውና በአምላክ ዓለም ውስጥ ከሚገኝ ሌላ ማንኛውም ነገር ጋር ግንኙነት እንዲኖረው ደንግጓል። ወይንም በሌላ መልኩ ለማስቀመጥ ማንኛውንም ነገር ከሌሎች ነገሮች ሁሉ ጋር በተዛመደ ያለውን ደረጃ ወይንም ማዕረግ የሚወስን አንድ ዓላማ እንዳለው ይህ የማዕረግ መርህ ያመለክታል።
ከዚህ ሌላ አምላክ በራሱ ዓለም ውስጥ አንድ ማዕረግ ለአንድ ፍጥረት የሚሰጠው ለዚያ ፍጥረት የግል ጥቅም ሳይሆን ለሁሉ መልካምን ለማምጣት የሚል ነው። የማዕረግ ኃላፊነት። ወደ ሁለተኛ ደረጃ ትምህርት ቤት በገባሁ ጊዜ ዘውትር ኤ የማገኝ ተማሪ ለመሆን ፍላጎት አደረብኝ። ምክንያቱም ኤ የሚያመጡ ተማሪዎች ሁልጊዜ እንደተደነቁ ነው። ሁሉም ይናገርልሃል፣ አስተማሪዎችም ይወዱሃል። በሌላ ቃላት ለማስቀመጥ የኤ ተማሪ ማዕረግ ለመያዝ የማደርገው ሙከራ ሌሎችን ከመርዳት ፍላጎት ጋር ምንም ግንኙነት አልነበረውም። የተነሳሁትና የቆረጥኩት ለራሴ የቻልኩትን ሁሉ ለመሰብሰብ ነበር። በስራ ቦታ አካባቢም ተመሳሳይ ነገሮች ይፈጠራሉ። ምናልባት ሐሰተኛ የማስመሰል ድርጊቶች በሚፈጸሙበት ቢሮ አካባቢ ይሆናል የምትሰሩት። እነዚህን መሰል ስፍራ ላይ ዘወትርም አንድ ሰው ወይ ቡና ሲያፈላ ወይ ወለሉን ሲያጸዳ አለዚያም ፎቶኮፒ ሲያነሳ ይታያል። እነዚህ ተግባራት አስፈላጊ ሆነው ሳሉ ዳሩ ግን ዋናው ነገር ለዚህ ድርጊት ያነሳሳው መንስኤ ነው። እነዚህ ድርጊቶች ሌሎችን ለማገልገል ተብለው የሚደረጉ ናቸው ወይንስ ዕውቅናንና እድገትን መሻት የሚያመጣቸው? ሐዋርያው ጳውሎስ ለግል ጥቅም ሲባል ስልጣንን መሻት የሚያመጣውን ውድቀት እንዲህ ሲል ያስጠነቅቃል። እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶችን ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። የሮሜ መጽሐፍ ምዕራፍ 12 ከቁጥር 3 እስከ 5። በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ኤፌሶን ምዕራፍ 4 ከቁጥር 1 እስከ 6። ይህ ትህትና ለሌሎች መጨነቅ በቀላሉ የሚከሰተው እያንዳንዱ ብልት የራሱንና የሌሎችንም ዋጋና ስፍራ ሲያውቅ ነው። እርሱም ኢየሱስ አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ ሕንፃ ፍጹማን ይሆኑ ዘንድ ኤፌሶን ምዕራፍ 4 ቁጥር 13። ከዚህ የምንመለከተው የአንድ ግለሰብ ዋጋ ወይንም የአንድ አካል እሴት በሌላኛው ላይ ብልጫ ያለው ማዕረግ እንደሌለው ነው። ስለዚህ በግልጽ የሚታይ ማዕረግ የበለጠ ዋጋ ይኖረዋል ማለት አይደለም። እያንዳንዱ አካል የተቀረውን ሙሉውን አካል ለመጠቀም የራሱን ሚና ይጫወታል። በግልጽ የሚታይ ማዕረግ ከሌላው የበለጠ ዋጋ አይኖረውም። የማዕረግ አስፈላጊነት። የማዕረግ ወይም ሹመት አስፈላጊነት በሕይወት ውስጥ በአጠቃላይ በግልጽ የሚታይ ነው። ይህንን እውነታ ለማብራራት የስልክን ምሳሌነት እንጠቀም። አንድ ስልክ ብዙ አካላት ወይም ብልቶች አሉት፣ የማይታዩና የሚታዩ። ከሚታዩት አካላት መካከል ማዳመጫው፣ መነጋገሪያው፣ ገመዱና የስልክ ቁጥሮቹ ይገኙበታል። ከውስጡ ደግሞ ሽቦዎች፣ ደውል፣ ባትሪ፣ ድምፅ ማጉያ እና ሌሎችም እናገኛለን። ደዋዩ አካል ከአሁን በኋላ መደወል ስለማልፈልግ መነጋገሪያውን ለመሆን ቢወስን ስልኩ ተግባሩን ማከናወን አይችልም። ወይንም በእጀታውና በዋናው አካሉ መካከል ያለው ገመድ ቁጥሮቹን መሆን ቢፈልግ አሁንም ተግባሩን ማከናወን የማይችል ስልክ ይሆናል። ልክ እንደ ስልኩ አካላት ሁሉ አምላክ የፈጠረው ሰው እያንዳንዱ በእርሱ እቅድ ውስጥ የየራሳቸው ስፍራና ማዕረግ አላቸው። ባህሪ፣ ተፈጥሮ፣ ስጦታዎችና ማዕረግ አምላክ ለእያንዳንዱ ሰው ላዘጋጀው ዓላማ በተለይ የተሰሩና የተቀረጹ ናቸው። ልናገለግለው የተፈጠርንለትን ዓላማ ለማሟላት በምንሞክርበት ጊዜ ሁሉ ተስፋ ማጣት ይከሰታል።
ምክንያቱም የታቀደልንን ሳናሟላ መቅረታችን በራሱ ያለመታዘዝ ነው። ልክ እንደ ስልኩ አካላት ሁሉ አምላክ የፈጠረው ሰው እያንዳንዱ በራሱ እቅድ ውስጥ የየራሳቸው ስፍራና ማዕረግ አላቸው። ባህሪ፣ ተፈጥሮ፣ ስጦታዎችና ማዕረግ አምላክ ለእያንዳንዱ ሰው ላዘጋጀው ዓላማ በተለይ የተሰሩና የተቀረጹ ናቸው። ልናገለግለው ያልተፈጠርንለትን ዓላማ ለማሟላት በምንሞክርበት ጊዜ ሁሉ ተስፋ ማጣት ይከሰታል። ምክንያቱም የታቀደልንን ሳናሟላ መቅረታችን በራሱ ያለመታዘዝ ነው። ጥሩ ነገር ሁሉ ትክክል አይደለም። የመታዘዝ ወይም የታዛዥነት ቁልፍ ያለው ማዕረግን በመረዳት ነው። ብዙ ሰዎች ታዛዥነት እንደሌላቸው አያውቁም። ከስፍራቸው በመውጣታቸውና በማዕረጋቸው ባለመገኘታቸው የተነሳ ትክክለኛ ያልሆኑ ጥሩ ነገሮችን ያደርጋሉ። አምላክ ለታዛዥነት ያለው አቋም ፈጥኖ መታዘዝ፣ ዘግይቶ መታዘዝ፣ በተሳሳተ ቦታና ላልሆነ ሰው መታዘዝ ሁሉም ካለመታዘዝ ይቆጠራሉ የሚል ነው። ነቢዩ ሳሙኤል አምላክ ከንጉሥ ሳኦል ንግስናውን ከወሰደበት በኋላ ይህንን እውነታ ያሳየናል። ንጉሱ ከትእዛዝ ውጪ ባገኛቸው መስዋዕቶች እግዚአብሔርን ለማምለክ ፍላጎት አድሮበት ነበር። እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ቤት ወደ ቤተልሔም እልክሃለሁ አለው። አንደኛ ሳሙኤል ምዕራፍ 16 ቁጥር 1። ብዙ ሰዎች ሳያውቁት ከትእዛዝ ይወጣሉ። እግዚአብሔር ከዚህ ሌላ ሙሴን እሱ ከሰጠው ተግባር በላይ እንዳይተጋ ሊያስጠነቅቀው ተገዶም ነበር። ይህንን ያደረገው በአማቱ አማካኝነት ነበር። ይህ በሕዝቡ የምታደርገው ምንድን ነው? ሕዝቡ ሁሉ ከጠዋቱ ጀምሮ እስከ ማታ ድረስ በዙሪያ ቆመው ሳሉ አንተ ብቻህን ስለምን ተቀምጠሃል? አንተ የምታደርገው ይህ ነገር መልካም አይደለም። ይህ ነገር ይከብድብሃልና አንተ ከአንተም ጋር ያለው ሕዝብህ ትደክማላችሁ። አንተ ብቻህን ልታደርገው አትችልም። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ለእግዚአብሔር አድርስ። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። በሕዝቡ ላይ ሁልጊዜ ይፍረዱ። ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልሃል። ዘጸአት ምዕራፍ 18 ከቁጥር 14 እስከ 22። በዚህች ዓለም ላይ ዘውትርም መሻትና መፈለግ ይኖራሉ። የሁሉንም ሰው ፍላጎቶች ለማሟላት ከሮጥን አምላክ ከእኛ የሚፈልጋቸውን እንኳን ማሟላት ይሳነናል። ትክክለኛውን ነገር እንጂ መልካሙ ብቻ ላለማድረግ አምላክ የሰጠንን ዓላማና ማዕረግ አውቀን እዚያው ላይ መቆየት ይጠበቅብናል። ታዛዥነት የተደነገጉልንን ደንቦች መከተል ማለት ብቻ አይደለም። ትክክለኛውን ነገር በትክክለኛው ጊዜና ስፍራ ማድረግን ይወክላል። ከዚያ ስፍራ ፈቀቅ ስንል የማዕረግ ጥሰት፣ ዘውትርም ጥፋትንና ውጥንቅጥን ከማስከተሉ የተነሳ ራሳችንንና ሌሎችን እንጎዳለን። ታዛዥነት ማለት ትክክለኛውን ነገር በትክክለኛው ቦታና ጊዜ ማድረግ ነው። የማዕረግን ደንብ መጣስ ዓለማችንን ከተጠናወቷት ዋነኛ ደዌያት መካከል ከማዕረግ ጥሰት ጋር የተያያዙ ናቸው። ይህ እውነታ የመጀመሪያዎቹ የሰው ልጆች ከሆኑት ከአዳምና ሔዋን ማዕረግ መጉደል የሚጀምር ነው። የፍጡርነት ማዕረጋቸው አላረካ ስላላቸው የእግዚአብሔርን ቦታ ለመያዝ ፈለጉ። እስኪ ለአፍታ ያህል የአንድ የቅርጫት ኳስ ተጫዋቾች የተሰጣቸው ቦታ አላረካ ብሏቸው የሌሎችን ቦታ ለመያዝ ወሰኑ ብለን እናስብ። የየቦታዎቹን ተግባራት ማን እንደሚወጣ የሚያውቅ ሰው አይኖርም። ቦታውን የያዘ ተጫዋች ባለመኖሩ የቡድን ጨዋታ መጫወት ህልም ይሆናል። የቡድኑ አባላትም ከራሳቸው ቡድን አባላት ጋር ይጎሳሰማሉ። ይህን መሰል የትብብር መንፈስ እጦትም ቡድኑን ወዲያውኑ ይጥለዋል። ከዚህ የእርካታ እጦት በስተጀርባ የሚጠነሰሰው ቅናትና ምቀኝነትን በሙሴ ወንድምና እህት ማለትም በማርያምና በአሮን መሃል ይስተዋላል። በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በእውኑ እግዚአብሔር በሙሴ ብቻ ይናገራልን? በእኛስ ደግሞ የተናገረ አይደለምን? ዘኍልቍ ምዕራፍ 12 ቁጥር 2። እግዚአብሔርም ይህን በሰማ ጊዜ ወዲያውኑ ሙሴንና አሮንን ማርያምንም ሦስታችሁ ወደ መገናኛው ድንኳን ውጡ ብሎ ተናገረ።
በደመና አምድም ወርዶ በድንኳኑ ደጃፍ ቆመ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገልጥለታለሁ ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይም ትናገሩ ዘንድ ስለምን አልፈራችሁም? አለ። ዘኍልቍ ምዕራፍ 12 ከቁጥር 5 እስከ 8። አምላክ ማርያምና አሮንን ከማዕረጋቸው ወይም ከቦታቸው በመውረዳቸው ሊገስጻቸው ተገደደ። ከቁጣው ኃይል የተነሳ ደመናው ገለል ሲል ማርያም ለምጣም ሆና ነጣች። አሮንም ሞኝነታቸውን እንዳይቆጥርባቸው ሲማጸነው ለእግዚአብሔር ለፈውሷ ጸለየ። ጸሎቱን ቢመልስለትም ማርያም ለ7 ቀናት ለምጻም ሆና እንድትቆይ ፈረደባት። በሕይወት ያለንን ቦታ ወይንም ማዕረግ የሚወስነው ዓላማችን ነው። በመኪና ሞተር ውስጥ ያለው እያንዳንዱ ብልት አስፈላጊና ልዩ ቢሆንም የተገጠመው ግን በሞተሩ ውስጥ ሊፈጽመው በታቀደለት ዓላማ መሰረት የራሱን ቦታ ይዞ ነው። ከአካላቱ አንዱ ይህን ስፍራ አልፈልግም የሚል ከሆነ የሙሉ ተግባር በአጠቃላይ ይናጋል። ቡራኬው እርግማን ሲሆን፣ ማዕረግን ያለማክበር ይዞት የሚመጣው አውዳሚ ውጤቶች በሞተ ኃይልም ውስጥ ይስተዋላል። ሞት ሁላችንንም ያለማቋረጥ ይከተለናል። ከዚህም ሌላ ከየትኛውም ነገር በላይ ለተግባር የሚነሳሳ መንፈስን ቀስቃሽ ነው። ሞትን የመፍራት ወይንም እንደ ሀብት የመመልከት አማራጭ አለን። የትኛውንም መንገድ ብንከተል መጨረሻ ላይ የምናገኘው ነገር ነው። እግዚአብሔር ሞትን እንደ መልካም መንፈስን ቀስቃሽ መመልከት እንድንችል ይፈልጋል። ሞት የራሱ ተልእኮ አለው። እግዚአብሔር የዓላማ አምላክ በመሆኑና ሁሉን ነገር የፈጠረው በዓላማ ከመሆኑ ይህንን አባባል እውነት ያደርገዋል። በእግዚአብሔር ያልተፈጠረ ማንኛውም ነገር ህልውና የለውም። ሞት ህልውና አለውና ዓላማም አለው። ስለዚህ ሞትን የመገንዘቢያው ቁልፍ ዓላማውን ፈልጎ ማግኘት ነው። የሞት ትርጉም። ለሞት 2 ትርጉሞች አሉት። የመጀመሪያው ሞት መሰረታዊ ተግባሮች ሊታደሱ የማይችሉበት ነጥብ ድረስ መጥፋት ሲሆን ይህ ፍቺ ዝቅተኛ ደረጃ ላላቸው ህልውናዎች የሚሰጥ ነው። ለሰው ልጅ ደግሞ ሞት የነፍስና የመንፈስ ከአካል መለያየት ወይንም የሰው ልጅ ምሉእ ማንነት አካሉን ነፍሱንና መንፈሱን ጨምሮ ከፈጣሪው ከእግዚአብሔር መለያየት ነው። ቅዱሳን ጽሑፎች ሞት የኃጢአት ደሞዝ መሆኑን ይነግሩናል። ሮሜ ምዕራፍ 5 ቁጥር 12። ዳሩ ግን አዳም ከሕይወት መናፈሻን ዛፍ ከተባረረ በኋላ ለብዙ ዓመት መኖሩን እናውቃለን። ዘፍጥረት ምዕራፍ 5 ቁጥር 5። ስለዚህ ሞት ከአምላክ እይታ አንጻር የሰው ልጅ ከእርሱ መለየት መሆን ይኖርበታል። የምትኖሩባቸውን ዓመታት ቁጥር ከእርሱ ጋር ካላችሁ ግንኙነት እጅግ ዝቅተኛ ስፍራ ይሰጣቸዋል። ስለዚህ ችግሩ ሞት ሳይሆን ኃጢአት በሞት ላይ ያለው ውጤት ይሆናል። የአገልጋይ ጌታ መሆን። በኃጢአት አማካኝነት ሞት ሊያደርገው ያልታቀደለትን ነገር ማድረግ ጀመረ። የሰው ልጅን ሕይወት ማቋረጥ። አምላክ ለቡራኬነት ያቀደውን ነገር በሰው ያለመታዘዝ የተነሳ እርግማን ለመሆን በቃ። ኃጢአት ሞትን በተቃራኒው አቅጣጫ እንዲሄድ አደረገው። ዓላማው ሞትን መከሰት መሆኑ ቀረና መግደል ጀመረ። መግደል ማለት ከመፈጸሙ በፊት የሞት መከሰት ማለት ነው። መሞት ማለት ደግሞ ዓላማ ከተፈጸመ በኋላ የሚከሰት ህልፈት ማለት ነው። ዓላማ ከመፈጸሙ በፊት የሚመጣ ሞት ግድያ ነው። ምክንያቱም ወደ ምድር ያልተላክንበትን ዓላማ ግብ ከማስመታት ይገታናል። የሞት የመጀመሪያ ዓላማ ይህ አልነበረም። መግደል ማለት ዓላማ ከመፈጸሙ በፊት የሚከሰት ሞት ነው። መሞት ማለት ደግሞ ዓላማ ከተፈጸመ በኋላ የሚከሰት ህልፈት ነው። አምላክ ሞትን ያዘጋጀው ሕይወትን ለመቀጠል እንጂ ለማቋረጥ አልነበረም። ኃጢአት በተቀላቀለበት ጊዜ ግን ሞት ዓላማውን ይስታል። ሕይወታችንን ማገልገል ይተውና ይቆጣጠረው ይጀምራል። ክርስቶስ የመጣው ኃጢአትን አስወግዶ የኃጢአት ምንጭ ከሆነው አካል ጋር ለመታገል ነው። ኃጢአት ማለት ከእግዚአብሔር ጋር የሚለያየን ማንኛውም ነገር ማለት ነው።
የምናደርገው ወይንም የምናደርገው ነገር ብቻ ሳይሆን የልባችንን አቋምና ከአምላክ ፍቃድ ጋር የሚኖረን ውስጣዊ አመጽ ነው። ስለዚህ አንድ ሰው ጥሩ ግብረገብ እያለውም ኃጢአተኛ ሊሆን ይችላል። የሞትን ባህሪ የለወጠው ኃጢአት ነው። በውጤቱም አሁን ሞት ከማዕረጉ ውጪ ሆኗል። አምላክ እንዳቀደለት የአንድ ምድብ ጊዜ ማጠቃለያ ቅጽበት መሆኑ ቀርቶ ሰዎች ዓላማቸውን ከማጠናቀቃቸው ወይንም ገና ፈልገው ከማግኘታቸው በፊት ሕይወታቸውን በመንጠቅ አምላክ ያዘጋጀላቸውን ዓላማ የሚያስጥል ኃይል ሆኗል። ሞት የአገልጋይነትን ሚና ሲጫወት ግን ከዚህኛው ዓለም ተመርቀን ወደ ሌላኛው ዓለም የምናልፍበት ስጦታ ይሆናል። ከጊዜ ነፃ አውጥቶ ወደ ዘላለማዊነት ይወስደናል። አሁን የምናውቀው ሞት እኛን በማገልገል ፈንታ እየገዛን ነው። ማዕረጉ በመገፈፉም ሞት የአምላክ ዓላማ አካል ያልሆነ ተናዳፊነት፣ ኃይልና ድል አድራጊነትን አግኝቷል። ዓላማችሁን ከማሳካታችሁ በፊት መኖር ብታቆሙ ተገደላችሁ ማለት ነው። ይሁን እንጂ ዓላማችሁን አውቃችሁ ብትፈጽሙት ከሞት ተናዳፊነት ታመልጣላችሁ። ዓላማውን የፈጸመ ሰው ሁሉ የሚሞተው በሰላምና በድፍረት ነው። ሐዋርያው ጳውሎስ በሞቱ ጊዜ በልበ ሙሉነት የተናገረው ነገር አለ። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 7። ይህ አገላለጽ ልክ እንደ ኢየሱስ አባባል እኔ በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ዮሐንስ ምዕራፍ 10 ቁጥር 18 እና ተፈጸመ ዮሐንስ ምዕራፍ 19 ቁጥር 30። እነዚህ አባባሎች ዓላማ በሞት ውስጥ ያለውን ሰላም ያመለክታሉ። ሰይጣን ሞትን ለፍጻሜነት ይጠቀምበታል። እግዚአብሔር ሞትን ያዘጋጀው ለመሸጋገሪያነት ነው። በሁለቱ መካከል ያለው ትልቅ ልዩነት የሞት ከአገልጋይነት ወደ ገዢነት ያደረገው የማዕረግ ለውጥ ውስጥ ነው። ምንም እንኳ ሌሎች የማዕረግ ጥሰቶች የዚህኛውን ያህል ከባድ ውጤት ባይኖራቸው ከአምላክ ዕቅድ የሚወጡ ሁኔታዎችና እነዚህም ተከትለው የሚመጡ የማዕረግ ለውጦች ውድመትን፣ ጥፋትንና ስቃይን ማምጣታቸው አይቀርም። ከእነዚህ ጋር ዝምድና ያላቸውን ሁሉ ከመቅጽበት ለውጠው ይቀጫሉ፣ በአጭር ያስቀራሉ፣ የአምላክን ፍላጎት ከመፈጸም ያግዳሉ ወይንም ከነጭራሹ ይሰርዙታል። ይህ እነዚህ የሕግ ጥሰት ድርጊቶች ለሚመቱት ቅጽበታዊ እርካታ ጥልቅ ቅጣት ነው። ሰይጣን ሞትን ለፍጻሜነት ወይንም በአጭር ለመቅጨት ይጠቀምበታል። እግዚአብሔር ሞትን ያዘጋጀው ለመሸጋገሪያነት ነው። ዓላማ ትክክለኛ ማዕረግን ይወስናል። ከዚህ የተለየ ከሆነ የትኛውንም ያህል መልካም ቢሆን ሐሰተኛ ማዕረግ ነው። ሕይወት ስልጣንን በማሳደድ የምናባክናት ርካሽ ነገር አይደለችም። አምላክ ለፍጥረት ሁሉ የመደበው ማዕረግ ዘውትርም ከሁሉ የበለጠው ነው። መርሆች ማንኛውም ነገር ከሌሎች ነገሮች ሁሉ አንጻር ያለውን ደረጃ ወይንም ማዕረግ የሚወስን ዓላማ ነው። ሁለተኛ፣ ዓላማ የሚሰጠው የግልንም ሆነ የወል ዓላማን ለማሳካት ነው። ሶስተኛ፣ በተሳሳተ ስፍራ ወይንም ማዕረግ ላይ ሆናችሁ ዓላማን ማሳካት አትችሉም። አራተኛ፣ ማዕረግን ያለማክበር ወይንም መጣስ ውዥንብርና ጥፋትን የሚያስከትልበት ጊዜ አለ። አምስተኛ፣ ሞት ከማዕረጉ በመውጣቱ ወይንም ስፍራውን በመልቀቁ የተነሳ አሸባሪ ነገር ሆኗል። ስድስተኛ፣ አምላክ ሞትን የፈጠረው ሕይወትን ለመቀጠል እንጂ ለማጥፋት አይደለም። ምዕራፍ 7 ዓላማና ራዕይ። ዓላማ ለሕይወት ትክክለኛነትን ያጎናጽፋታል። ለአንድ ጉዞ በምንነሳበት ጊዜ ሁሉ ጸሐፊዬ በጉዞዬ ላይ ይዣቸው መሄድ የሚያስፈልጉኝን መረጃዎች የያዘ ወረቀት ትሰጠኛለች። የመነሻና የመድረሻ ጊዜዎችን፣ የአዲሱን ስፍራ፣ የጊዜ አቆጣጠር፣ የምደርስባቸውን ከተሞች ስም፣ የማርፍበትን ሆቴልና ሰበካ፣ የምፈጸምበትን ቤተክርስቲያን መጠሪያ ያጠቃለለ ነው። ይህ ዝርዝር ጉዞዬን የሚያደራጅልኝ ልክ ዓላማዬ ሕይወቴን የሚያደራጅልኝን ያህል ነው።
ቀድሞ የታወቀ ዓላማ ያለው ዋጋ ዝቅ ተደርጎ ሊታይ አይችልም። ምክንያቱም የሰው ልጅ ሕይወቱን የሚመሰርትበት ዋልታ ነውና። ሕይወት ከዓላማ ጋር ሲሆን የጠራና የተቃና ይሆናል። ማለዳ ከእንቅልፋችን ስንነቃ ቀኑን ሙሉ ምን እንደምንሰራ አሳውቆን በልበ ሙሉነትና በብሩህ መንፈስ እንድንሰማራ ያስችለናል። ሕይወት ያለ ዓላማ ሲሆን ግን መንፈስን አስጨናቂ ነው። ከአንድ ስራ ወደ ሌላው ስንሸጋገር በስራ ተጠምደን ቢሆን እንኳን አትኩሮቶቻችን ስለሚበታተን አላስፈላጊ የጊዜና የኃይል ብክነት ይገጥመናል። ዓላማ አንድን የተነደፈ እቅድ ያለመለት ግብ ለማድረስ አስፈላጊ የሆነውን ተነሳሽነት የሚያጎናጽፈውን ራዕይ የሚሰጠን ይህንን የአደራጅነት እሴት ይዞ ይገኛል። ሕይወት ከዓላማ ጋር ሲሆን የጠራና የተቃና ይሆናል። ሕይወት ያለ ዓላማ ሲሆን ግን መንፈስን አስጨናቂ ነው። ዓላማ ራዕይን ይሰጣል። ዓላማ ራዕይን ይሰጣል። መጽሐፈ ምሳሌ 29ኛው ምዕራፍ እንዲህ ይላል፣ ራዕይ ባይኖር ሕዝብ መረን ይሆናል። ምሳሌ ምዕራፍ 29 ቁጥር 18። አዲሱ ዓለም አቀፍ እትም ይህንን ስንኝ እንዲህ ይተረጉመዋል፣ ግልጠት ወይም ራዕይ በሌለበት ሕዝብ መረን ይሆናል። ዓላማ የህልውና ምክንያትን ስለሚያመጣ ይህ እውነት ተብሏል። ወደ አንድ የታለመ ውጤት ለመድረስ የተቻለን ሁሉ መስራትን ያበረታታል። ወይም በሌላ መልኩ ለማስቀመጥ ዓላማ ማለት አንድ ነገር የሚኖርለት መድረሻ ነው። ውጤቱን ቀድሞ ተመልክቶ ወደ ጅማሬው መመለስና ለውጤቱ መትጋትም ነው። ጉዞውን ከመጀመራችሁ በፊት መጨረሻውን ማወቅ የበለጠ ጽናት በተልዕኳችሁ ላይ የመታተር ባህሪን ያጎናጽፋል። ያለ ዓላማ አቅጣጫ ስለሚጠፋ ምንም አይነት ጠቃሚ ነገር አይፈጠርም። ስለዚህ ራዕይ በዓላማ አማካኝነት የተዘረጋውን መንገድ የሚያስገፋ ኃይልን የሚሰጥ የዓላማ ቀዳሚ ውጤት ነው። የራዕይ ፍቺ። የራዕይ እጅግ የተለመደው አይነት ትርጓሜ አሻግሮ መመልከት የሚለው ነው። ይህ ምሉ ትክክለኛነት ያለው ፍቺ አይደለም። ራዕይ ከመመልከትም በላይ ነው። ምክንያቱም ከአይን እይታ ያለፈ ክብደት አለው። ኦፕቲካልና ኦፕቲሽያን የሚሉትን ቃላት የሰጠንን የግሪክ ቃል ኦፕቲካን ብንመለከት ከአካላዊ እይታ ያነሰ ነው። በአዲስ ኪዳን ውስጥ ራዕይ የሚል የዕብራይስጥ ፍቺ አለው። ይህ ቃል ማየት እና ህልውና የሚሉ ሁለት ፍቺዎችን አቅፎ ይዟል። ስለዚህ ከመጽሐፍ ቅዱስ እይታ አኳያ ራዕይ ማለት መጨረሻውን ከመጀመሪያው መመልከት ማለት ነው። ዌብስተር መዝገበ ቃላት ራዕይን ሲፈታው የአእምሮን ብቃትን ወይንም ጠንካራ የሆነ መጪውን ጊዜ የመመልከት ብቃትን በመጠቀም ፊት ለፊት የማይታይን ነገር የመመልከት ችሎታ ማለት ነው። በዚህ የተነሳ ራዕይ የሚመለከተው በአሁኑ ጊዜ እየተፈጠረ ያለውን ሳይሆን ወደፊት ሊሆን ወይንም ሊፈጠር የሚገባውን ነገር ነው። ገና ያልተከሰተ ነገርን ያሳያችሁና በልባችሁና በህሊናችሁ ይመዘግበዋል። ከዚህ ሌላ ራዕይ ማለት ያልተለመደ አይነት እይታ ነው። ምክንያቱም የማይታየውን ነገር በምስል ቀርጾ ግቡን እንደሚመታ ያሳምናችኋል። ራዕይ በፍጹም ብቻውን ህልውና የለውም። ምንጩ ሁልጊዜም ቢሆን አንድ የታወቀ ዓላማ ነው። ራዕይ የዚህ ዓላማ ብልጭታ እይታ ነው። ራዕይ ለአንድ የድርጊት እቅድ የሚያነሳሱ ግቦችን ይቀርጻል። የዓላማ ዋነኛ እሴት ከዓላማ የተወለደውን ራዕይ ወደ ድርጊት እቅድ ማሸጋገር ነው። ይህ የሚፈጠረው ተለይተው የተቀመጡ ግቦችን በመቅረጽ ነው። ግቦች መኖራቸው አንድን እቅድ ለማዳበር እና ጥረቶች ሁሉ ዓላማን በማሳካት ላይ በሚያነጣጥሩበት ወቅት ኃይልን በውጤታማነት ለመጠቀም ማስቻል ነው። ዓላማ ኃይልን በተገቢ ሁኔታ እንድንጠቀምበት ያደርጋል። ለጊዜው ትርጉምን ይሰጣል። ዓላማ በስራ ተጠምዳችሁ ግን ውጤታማ ካለመሆን ያድናል። ወይንም በሌላ መልኩ ለማስቀመጥ ወደ ራዕይ የተለወጠ ዓላማ ነገሮች እንዲከሰቱ፣ ሰዎች ወደ ድርጊት እንዲሸጋገሩ መንስኤ ነው። ይህ ትክክል ነው። ምክንያቱም ዓላማ እቅድን፣ ራዕይን ይፈጥራል። ራዕይ ግቦችን ይወልዳል። ግቦች የእቅዶችን መዳበር ያመጣሉ። እቅድ ደግሞ ስርዓት ያለው ጉዞን እውን ያደርጋል። ለአፍታ ያህል አንድን ሐዲድ የሌላው የባቡር ጣቢያ እናስብ። ከሩቅ አንድ ሰው ወደ ጣቢያው እየቀረበ ይታያል። በክንዱ ስር የያዛቸውን ጣውላዎች እያነጠፈ
ወደ ጣቢያው የሚወስደውን ሐዲድ ከፊቱ ይደረድራል። የሰውየው ግብ መድረሻው ወደ ሆነው ጣቢያ የሚወስደውን ሐዲድን ማንጠፍ ነው። ስለዚህ ግቡን መረዳቱ እቅዱን ተግባራዊ ከማድረጉ ጋር ተያይዞ አሁን ካለበት ስፍራ ተነስቶ ወዳሰበበት ስፍራ ያደርሰዋል። በዚህም የተነሳ ተነጥፎ ላለቀው ሐዲድ ያለው ራዕይ እና ያሰበበት የመድረስ ዓላማው ይሳካሉ። ግቦች ወደ ፈለግነው ነጥብ የሚያደርሱ እርከኖች ናቸው። ግቦች አንድ የበለጠ ትልቅ ዓላማ ለማሳካት የሚወስዱ የደረጃ በደረጃ እርምጃዎች ናቸው። ቅድሚያ የሚሰጣቸውን ተግባራት ይፈጥራሉ፣ ውሳኔዎችን ይወስዳሉ፣ አጋሮችን ይመለምላሉ፣ አማራጮችን ቀድመው ይተነብያሉ። በአንድ ላይ ሆነውም ወደ ታለመው መድረሻ የሚወስደውን የበረራ እቅድ ያዋቅራሉ። ወደ አንድ ስፍራ ለመጓዝ ትኬት ከመቁረጥ ከረጅም ጊዜ በፊት ራዕይን የወለደ ግቦችን ወደ መቅረጽና እቅዶችን ወደ ማዳበር የተሸጋገረ ዓላማ የያዘ አንድ ሰው ነበረ። ይህ ዓላማ የበረራ መስመሬን ደህንነት የማስጠበቅ በተመጣጠነ ዋጋ የበረራ አገልግሎትን መስጠት የተካተተ ነው። ግን በተለያዩ እክሎች የተነሳ የበረራ መሰረዝ እና መሸጋገር ችግር አለበት። ታዲያ ይህ የአየር መንገዶች መስራች ሰውዬ ይህንን ችግር ያቃለለ ሌላ አዲስ የአየር መንገድ ለማወቅ ዓላማ አለው። ይህ ዓላማ በክልሉ የሚበሩ አይሮፕላኖች ሁሉ የማደስ ከአርጀንቲና ወደ ካናዳ የሚያመራ አዲስ የበረራ መስመርን የመዘርጋት ራዕይን ይወስዳል። ይህ የአየር መንገድ ስራ አስኪያጅ ሊሆን ጥቂት የቀረው ሰው በአይን ህሊናው አይሮፕላኖቹ አርማውን ለጥፈው በተለያዩ መስመሮች ሲበሩ ይመለከታል። በዓላማውና ይህን ተያይዞ በመጣው ራዕዩ ኃይል የሚገፋው የራዕዩ ባለቤት ሐሳቦቹን ወደሚጋሩት ወዳጆቹና ጓደኞቹ ይደውላል። ሌሎች ራዕዩን ይወስዱና የታሰበለትን ዓላማ የያዘ አዲስ የአየር መንገድ ያቋቁማሉ። ግቦች የአንድን እቅድ መዳበር ያበረታታሉ። የራዕይ ባለቤት መሆን እና ራዕይን እውን ማድረግ ሁለት እጅግ የተለያዩ ነገሮች ናቸው። የጋራ ራዕያቸውን ፋና ወጊነት እየተከተሉም ይህ ሰው እና ወዳጆቹ ለዚህ ኩባንያ ግቦችን ይቀርጻሉ። በራሪዎቹ መቼና ወዴት መስመር እንደሚጀምሩ፣ በመጀመሪያ ግልጋሎት የትኞቹ ከተሞች ጠቃሚ እንደሚሆኑ፣ ለተፈላጊው የትርፍ ጣሪያ ምን እንደሚሆንና ለግልጋሎት መስኮቶቹ ቀዳሚ ኃላፊነትን የሚወስደው ማን እንደሆነ ይወስናሉ። እነዚህ ግቦች አድገው ወደ ዳበረ እቅድነት ሲለወጡ የሥራ መስኩ የተሰማሩት ኃላፊዎች በየመስካቸው የየራሳቸውን ግቦች በየፈርጁ ይቀርጻሉ። ግቦች አጋሮችን ይመለምላሉ። ዋነኛና ተከታይ ግቦች የተቀረጹና እያንዳንዱ ውጥን የማሳኪያ እቅዶች ከተነደፉ በኋላ መስራች ኮሚቴው እነዚህን ግቦች ዓላማውን ማሳካት የሚችሉ ሰዎችን ማፈላለግ ይጀምራሉ። በተመጣጣኝ ዋጋ ጥራት ያለው ግልጋሎት መስጠት በሚለው ዓላማቸው መመራት የትኞቹ የበረራ መስመሮች አትራፊ ወይ ከተፈላጊው ግልጋሎት በታች እንደሚሰጡ የሚያጠና የገበያ ጥናት ቡድን ይቀጥራሉ። የገንዘብ ጥቅማቸውን ለማጎልበት ካፒታል ለማሰባሰብ የሚረዳ የገንዘብ ነክ ጉዳዮች አማካሪ ቡድን ይቀጥራሉ። ደህንነታቸው የተጠበቀና የተሟላ ግልጋሎት አቅርቦት ያላቸው አይሮፕላኖችን መጠቀም የሚለው ራዕያቸውም ከፍተኛ ልምድ ያላቸው የአይሮፕላን መካኒክና ዝናው የተረጋገጠ የአይሮፕላኖች ፍተሻ አብራሪ እንዲያፈላልጉ ያደርጋቸዋል። በአንድ ላይ ሆነው አይሮፕላኖቹን ይገዛሉ። በመጨረሻ ምርጥ ግልጋሎቶችን የማቅረብ ራዕያቸው ደረጃውን የጠበቀ ግልጋሎትን የሚቆጣጠር የሰራተኞችን ኃላፊን እንዲቀጥሩ ምክንያት ይሆናቸዋል። እነዚህ ውሳኔዎች እያንዳንዳቸው መሰረት ያደረጉት ደህንነቱ የተጠበቀ፣ ዋጋው ተመጣጣኝ፣ ደረጃውን የጠበቀ የበረራ ግልጋሎትን መስጠት የሚለው የመጀመሪያ ዓላማው ነው። ግቦች ውሳኔዎችን ይጠቁማሉ። እነዚህ ግለሰቦች እያንዳንዳቸው የሥራ አስኪያጁ ቡድን አባላት በሚሆኑበት ጊዜ በአዲሱ ኩባንያ ጠቅላላ ዓላማዎችና ግቦች መሰረት የየራሳቸውን ውሳኔዎች የመስጠት ኃላፊነትን ይይዛሉ። ከጠቅላላ ዓላማው ውጪ ያፈነገጠ ምንም አይነት የራስ የሆነ አጀንዳን ማራመድ አይችሉም። ለምሳሌ የገንዘብ ነክ ጉዳዮች አማካሪው
መካኒኩን ከበጀቱ ግብ እንጂ ከደህንነት ማስተማመኛው ግብ ጋር አንድ ላይ የማይሄድን አይሮፕላን እንዲገዛ ሊያዘው አይችልም። የሰራተኞች ኃላፊው ከኩባንያው ገቢ ጋር የማይመጣጠንን የደሞዝ ስምምነት ወይንም ጥቅማ ጥቅምን እንዲወስን አይፈቅድለትም። እያንዳንዳቸው የሚመርጧቸው ምርጫዎች የግል ጥቅማቸውን ሳይሆን የኩባንያውን ጠቅላላ ዓላማ የሚያከብሩ መሆን አለባቸው። ለሌሎቹ ሲባል የሚደረግ መስዋዕት ካለ የኩባንያው ሕልውና ላይ አደጋ ይወድቃል። ግቦች አማራጮችን ይተነብያሉ። ዓላማ ከዚህ ሌላ ቀደም ብሎ የተወጠነ መድረሻ ላይ የሚያደርሰውን ከሁሉ የተሻለ መንገድ ለመወሰን እንደ ጠቋሚ ያገለግላል። ልክ እንደ አንድ አብራሪ የበረራ እቅድ ሁሉ ዓላማም መድረሻን ብቻ ሳይሆን እዚያ የሚወስደውን ተመራጭ መንገድን ለመወሰን ትልቅ ሚና ይጫወታል። ያለ በረራ እቅድ ከምድር የሚያኮበኩብ አብራሪ የለም። ወደ አይሮፕላኑ ከመውጣቱ በፊት ቀደም ብሎ ወደ አሰበው ስፍራ የሚያደርሰውን ደህንነቱ አስተማማኝና ቀጥተኛ መንገድ ለመወሰን የሚያስችለውን ካርታ፣ ኮምፓሶቹንና ሌሎች የበረራ መሳሪያዎችን በጥንቃቄ ይመረምራል። ከዚህም በመቀጠል ሌሎች አይሮፕላኖችን ለማሳለፍ ወይንም መጥፎ የአየር ሁኔታን ለማለፍ የት ስፍራ ላይ በመንገዱ ፍጥነቱንና ከፍታውን ማስተካከል እንዳለበት ለማወቅ ከአየር ትራፊክ ተቆጣጣሪው ጋር ይወያያል። አይሮፕላኑን ይዞ አየር ላይ መውጣት የሚፈቅድለት ይህን ግዳጅ ከተጠናቀቀና በማህተም የተረጋገጠ የበረራ እቅድ ከተቀበለ በኋላ ብቻ ነው። ዓላማ ቀደም ብሎ የተወጠነ መድረሻ ላይ የሚወስደውን ከሁሉ የተሻለ መንገድ ለመወሰን እንደ ጠቋሚ ያገለግላል። ስለዚህም አብራሪው የበረራ መቀመጫውን ይዞ ሞተሩን በሚያስነሳበት ጊዜ የጉዞውን መድረሻና እዚያ ለመድረስ የሚከተለውን መስመር በእጁ ይዞ ነው። የመጨረሻውን መድረሻ ራዕይ ብቻ ከያዘው መንገደኛ በተለየ አብራሪው መድረሻውንና ያሰበው የአየር ማረፊያ የሚያደርሰውን ደህንነቱ አስተማማኝ መስመር ያውቃል። ወደ መጨረሻ መድረሻው የሚወስደውን መንገድ አመራረጡ ከዓላማው ጋር ተዛማጅ በሆኑ ግቦቹ የሚመራ ነው። ግቦች ቅድሚያ የሚሰጣቸውን ክንውኖች ይፈጥራል። ግቦች በዓላማ የተመሩ አማራጮችን መተንበይ ብቻ ሳይሆን ቅድሚያ ማግኘት ያለባቸውን ስራዎችን ይፈጥራሉ። አዲሱ አየር መንገድ ግልጋሎቱን በዩናይትድ ስቴትስ በስተምዕራብ የሚያመራውን የመጀመሪያ በረራ መስከረም 1 ላይ መጀመር አቅዶ ከሆነ የጥናት ቡድኑ አትኩሮቱን በስተ ምስራቁ ላይ አያነጣጥርም። ይህ የአገልግሎት አድማስ ከታሳቢነት ውጪ ነው ወይንም ቅድሚያ አያገኝም። በዚህ አይነት ኩባንያው ሐምሌ መጀመሪያ ላይ አይሮፕላኖችን የመግዛት ውጥን ቢኖረው የገንዘብ አመዳደብና አስተሳሰብ ቡድኑ ቅድሚያ የሚሰጠው ለዚሁ ውስን ይሆናል። ዓላማ ቅድሚያ ማግኘት ያለባቸውን ተግባራት የሚወስነው ግብን ጠቋሚ ነው። ዓላማ የእድገት መለኪያ ይሆናል። ዋናው እቅድና በየስራ ክፍሉ እቅዶች ላይ የሰፈሩት የኢላማ ቀናት ሲቆጠሩ ኃላፊዎቹ ወደ ግቦቻቸው ምን ያህል እየቀረቡ እንደሆኑ መወሰን ይችላሉ። ሐምሌ አክትሞ ነሐሴ ገብቶ መካኒኩና አብራሪው ገና ምንም አይሮፕላኖች ያልገዙ ከሆነ በረራ የሚጀምርበት የኢላማ ቀን ማለትም መስከረም 1 አጠያያቂ ይሆናል። ዳሩ ግን የምዕራቡ ክፍል በሐምሌ አጋማሽ አገልግሎት ማግኘት ቢጀምር ተጨማሪ አውሮፕላኖችም ተገዝተው በሌሎች መስመሮች መጀመር ዝግጁ ከሆኑ አደራጅ ኮሚቴው ከእቅዳቸው ቀደም ብለው ዓላማቸውን ሊያሳኩ መቃረባቸውን ያውቃል። በዓላማ የማይመሩ ግቦችና ይህን ተከትለው የሚመጡ ራዕዮች ከሌሉ መሻሻል እያመጡ አለመሆናቸውን ያውቃሉ። ግን መሻሻላቸው በትክክለኛው ጊዜ ይሳካሉ ብለው ካስቀመጧቸው እቅዶች ጋር አብረው ይሂዱ አይሂዱ ማወቅ አይችሉም። የእነዚህ ግብን ያማከሉ ግምገማዎች ዋጋ ትልቅ ግምትን ሊይዙ አይችሉም። ምክንያቱም ህይወት ሊለካ ከማይችል ግብ ጋር ሲሆን ትርጉም አልባ ነው። ተለይቶ የተቀመጡና ሊመዘኑ የማይችሉ ግቦች የሌለው ህይወት ትርጉም አልባ ነው። ከላይ የተቀመጠውና አዲስ የአየር መንገድን የመጀመር ሂደት እጅግ ቀላል ነው። ግን የታወቀ ዓላማን መያዝ ያለውን ዋጋ ለመረዳት ጥሩ እይታ ይፈጥራል።
የታወቀ ዓላማ ሕይወትን ሁሉ ያፋጥናል። ወሳኝ እና ምክንያታዊነትን የሚመራን እይታ ይፈጥራል። የአምላክ ጊዜ የማይሽረው እቅድ። አምላክ የዓላማ ሁሉ ምንጭ ነው። የሰውን ልጅ የማዳን እቅዱ የኢየሱስ ወደ ምድር መምጣትና ከተናገረው ካደረገው ሁሉ በስተጀርባ ያለው ፋና ወጊ ዓላማው ነው። ይህ ዓላማው አጋሮቹን መለመለለት፣ ምርጫዎቹን ተነበየለት፣ በሕይወቱ ቅድሚያ የሚሰጣቸውን ተግባራት ወሰነለት፣ ውሳኔዎቹን አዘጋጀለት፣ ውጤቱንም የሚለካበት ሚዛን ሰጠው። ኢየሱስ የመረጣቸው ቀድሞ የተቀመጠለትን ዓላማ የሚሞሉ ምርጫዎችን ነው። በሕይወቱ በአጠቃላይ ኢየሱስ ይመራ የነበረው አባቱ ቀድሞ በወሰነለት ፍቃድ መሰረት ነበር። በጥምቀቱ ጊዜ ተጠምቆ ትክክለኛነትን ሁሉ ለመጠበቅ በመምረጥ ወደዚሁ አቅጣጫ አመራ። ኃጢአት የሌለበት የመጠመቅ ግዴታ ባይኖርበትም ኢየሱስ ግን አምላክ ያዘጋጀለትን ለማክበር ተጠመቀ። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላው ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛልን? አንተም ወደ እኔ ትመጣለህን? ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ማቴዎስ ምዕራፍ 3 ከቁጥር 13 እስከ 15። ዓላማው ምርጫዎቹን ተነበየለት። በተደጋጋሚ በጽሑፎቹ እንዳሰፈረው ኢየሱስ የአምላክን ዓላማ በሚሞላ አኳኋን እርምጃዎችን ወስዷል። ይህ አምላክ ቀድሞ የወሰነለትን ለመሙላት ነው። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎንና በንፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። በነቢዩም በኢሳይያስ የዛብሎን ምድርና የንፍታሌም ምድር፣ የባህር መንገድ፣ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ማቴዎስ ምዕራፍ 4 ከቁጥር 12 እስከ 17። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ማቴዎስ ምዕራፍ 5 ቁጥር 17። ፈሪሳውያን ግን ወጥተው እንዴት አድርገው እንዲያጠፉት ተማከሩበት። ኢየሱስም አውቆ ከዚያ ፈቀቅ አለ። ብዙ ሰዎችም ተከተሉት። ሁሉንም ፈወሳቸው፣ እንዳይገልጡትም አዘዛቸው። በነቢዩ ኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥኩት ብላቴናዬ። ማቴዎስ ምዕራፍ 12 ከቁጥር 14 እስከ 17። ኢየሱስ ውሳኔዎች ላይ የሚደርሰው ዓላማውን ተመርኩዞ ነው። ከጥምቀቱ በኋላ የእግዚአብሔር መንፈስ ኢየሱስን ወደ በረሃ መራው። ለ40 ቀናትና መዓልት ሲጾም ከራሱ ዓላማ ጋር ፊት ለፊት ተፋጠጠ። ይህንንም ያደረገው ወደ ዓለም የተላከበትን ምክንያት በማይሻር መልኩ በልቡ ውስጥ ለማስረጽ ብሎ ነበር። ከመንፈስ ጋር እየተነጋገረ ሳለ ሰይጣን ወደ እሱ መጥቶ 3 ፈተናዎችን ሰጠው። ፈታኙም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ማቴዎስ ምዕራፍ 4 ቁጥር 35። እነዚህ ፈተናዎች የተወረወሩት በሰው ልጁ ኢየሱስ ልብ ላይ ነው። ከፈታኙ ጥያቄዎች አንዱ እንኳን ቢፈታ ኖሮ ዓላማውን አደጋ ላይ በጣለው ነበር። ምክንያቱም ለሰው ልጅ ራሱን መስዋዕት ማድረግ የሚችለው ብቸኛ ሰው ኃጢአት የሌለበት ብቻ ነው። ሰይጣን በሚያሳስተው ጊዜ ሁሉ ኢየሱስ የአምላኩን ቃላት በመድገም ምላሽ ይሰጠዋል። ምክንያቱም ከአምላኩ ጋር ያለው ግንኙነት የጸና ከመሆኑ የተነሳ አባቱ ለሕይወቱ ላስቀመጠለት ዓላማ መጽናት ይችላል። በየትኛውም ጊዜ ላይ መለኮታዊ ኃይሎቹን ከመጠቀም የሚያግደው ማንም አይኖርም ነበር። ኢየሱስ ግን የተሰጠውን ዓላማ ጠብቆ እኔንና እናንተንም ይህንን ዓላማ አሳወቀን።
ኢየሱስ ዓላማው ቅድሚያ የሚሰጣቸውን ድርጊቶች እንዲወስን ፈቅዶለታል። የዓላማው መሳካት ጊዜ እየቀረበ ሲመጣ ኢየሱስ ስለሞቱ መናገር ጀመረ። ተከታዮቹ ተቆጡ፣ የሰሙትን ማመን አልቻሉም። የመሲሁ የመጨረሻ ዕጣ ፈንታ ይህ መሆን የለበትም። የኢየሱስ የቅርብ ወዳጆች አንዱ የሆነው ጴጥሮስ እንኳን የሚሰቃይ መሲህን መገመት ተሳነው። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከጻፎችም ከካህናት አለቆችም ሊጣል ሊገደልም ከ3 ቀናት በኋላም ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ። ደቀ መዛሙርቱንም ጠርቶ ጴጥሮስን ገሰጸውና ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ማርቆስ ምዕራፍ 8 ከቁጥር 31 እስከ 33። ጴጥሮስ ምን ያህል ይከፋው! ኢየሱስ ምክሩን በመቀበል ፈንታ በሌሎች ደቀ መዛሙርቱ ፊት እየገሰጸው ነዋ። ኢየሱስ ግን ጴጥሮስ በእሱና በመስቀሉ መካከል እንዲቆም መፍቀድ አልቻለም። ዓላማው በጴጥሮስ ፍላጎት ሊመራ አይችልም። ወዳጆቹ አብረውት ቢሄዱም ባይሄዱም ኢየሱስ ግን ከመስመሩ ንቅልቅ ለማለት አላሰበም። በጌቴ ሰማኒ አጸድ ውስጥ ኢየሱስ ከያዦቹ ጋር በትግል ላይ ሳለ እንኳን አምላክ በምድር ላይ ለእሱ ከወጠነለት ዓላማ ላይወጣ በውሳኔው እንደጸና ነበረ። ኢየሱስ እስከ ፍጻሜው ጊዜ ድረስ ለዓላማው ታምኖ ቆይቷል። ዓላማ ኃይልን ያጎናጽፋል። በከፋ ሁኔታና ፈተናዎች ውስጥ በማሳለፍ አምላክ ያዘጋጀውን ለማሳካት ደጋፊና ጋሻ ይሆናል። ኢየሱስ ክደትና እብለት፣ ድብደባና ስቅላት ቢደርስበትም ለዓላማው ጸንቶ ቆይቷል። ሕይወቱንም ለአባቱ አደራ ሰጠ። ሉቃስ ምዕራፍ 23 ቁጥር 46። አምላኩ ላኖረለት መድረሻም ታምኖ ሙሉ ለሙሉ ተዘግቶ ቆየ። የመስቀል ላይ ስቃዩ ባበቃ ጊዜ ኢየሱስ ተፈጸመ ብሎ በታላቅ ድምፅ ከጮኸ በኋላ ራሱን ዘንበል አድርጎ ነፍሱን ሰጠ። ዮሐንስ ምዕራፍ 19 ቁጥር 30። ዓላማ ለአምላክ ዕቅዶች የሚገዙትን ሁሉ በፈተና ጊዜ እንደ ኃይል ሆኖ የሚገፋ ድጋፍ ነው። ኢየሱስ የተላከበትን ዓላማ አሳክቷል። በሰውና በእግዚአብሔር መካከል ያለው መጋረጃና ግድግዳ ተነሳ፣ ተቀደደ። ማርቆስ ምዕራፍ 15 ቁጥር 38። ኃጢአት ከዚያን ጊዜ በኋላ በአምላክና በልጆቹ መሃል መቆም አልቻለም። ምክንያቱም የጌታን ስም የጠራ ሁሉ ይድናል። ዮሐንስ ምዕራፍ 2 ቁጥር 23። ክርስቶስ ኢየሱስን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዮሐንስ ምዕራፍ 1 ከቁጥር 12 እስከ 13። ዓላማ የሕይወት ፍሬ ነው። ዓላማ ከሀብት ሁሉ በላይ የከበረ ሀብት ነው። ከቤተሰብና ከወዳጅ ጋር የሚፈጠሩ ያለመግባባቶች፣ ከእምነት ማጣት፣ ከአሳሳች ነገሮችና ከሞትም በላይ ከፍ ያደርጋቸዋል። ስለዚህ በኢየሱስ ሕይወት ውስጥ ጎልቶ ይታይ የነበረው ዓላማን የማሳካት ጽኑ ስሜት የሁላችንም ስሜት መሆን አለበት። ይህ የዓላማ ጽናት በሌለበት የአምላክ ኃይል ሊደርሳችሁ አይችልም። ተግባራቶቻችሁና ከቃሎቻችሁ ውስጥ ይህ ኃይል ከሌለ ደግሞ ህልውናችሁ አደጋ ላይ ይወድቃል። ዓላማን ማሳካትን በጽናት ይዞ ለመቆየት አሁኑኑ ምረጡ። ከዚያም መሻሻላችሁን የሚለኩ የተወሰኑ ግቦችን አስቀምጡ። በመጨረሻም እቅዶችን እየተከተላችሁ ለመኖር ፈቃደኛ ሁኑ። መርሆች: 1. ዓላማ ራዕይን ይፈጥራል። 2. ራዕይ ግቦችን ይወልዳል። 3. ግቦች ወደ ተፈላጊው መድረሻ የሚወስዱትን አስፈላጊ ደረጃዎች ይወስናሉ። ግቦች አጋሮችን ይመለምላሉ። ግቦች ውሳኔዎችን ያሳውቃሉ። ግቦች ምርጫዎችን ይተነብያሉ። ግቦች ቅድሚያ የሚሰጣቸውን ተግባሮች ይፈጥራሉ። ግቦች መሻሻልን የምንለካበትን ሚዛን ይፈጥራሉ። 4. እቅድ የታቀዱትን ደረጃዎች አስተባብሮና አዋህዶ ዓላማን ውጤታማ ወደ ማድረጉ የሚያሸጋግር ነው። ምዕራፍ 8 የዓላማ ጥቅሞች።
ያለ ዓላማ ሕይወት ትርጉም ታጣለች። እስኪ ግዙፍ የመዝናኛ ጀልባዎች ወደሚመላለሱበት አንድ ወደብ በአይነ ህሊናችሁ አብራችሁኝ ሂዱ። እንደደረስን በወደቡ ላይ ቆሞ ባህሩን የሚመለከት ሰው ታያላችሁ። ወጣት ታዳጊዎች በዙሪያው ቆመው እርስ በርሳቸው እየተጣሉ አሁንም እንደራባቸው ይናገራሉ። ከጥቂት ደቂቃዎች በኋላ ሰውየው ሰዓቱን ተመለከተና እንደገና ወደ ባህሩ መመልከቱን ቀጠለ። ከ15 ደቂቃ በኋላ ልጆቹ ለእራት ወደ ቤት እንሂድ የሚለው ውትወታ ጨመረ። በመጨረሻም ከሩቅ አንዲት ጀልባ አድማሱ ጥግ የኑግ ያህል አንሳ ታየች። ጀልባዋን ስትመለከቱ በጀልባዋ ላይ ቀይ ባንዲራ የሰቀለች ነጭ የመዝናኛ ጀልባ መሆኗ ተገለጠላችሁ። አሁን ሰውየው ፈገግታ ይታይበታል። እሱም ባለቀይ ባንዲራ ጀልባዋን ተመልክቷል። የጀልባዋ ድምፅ መስማትና ከጎኗ የተጻፈው ስም መታየት ሲጀምር ሰውየው በደስታ ወደ ልጆቹ ፊቱን በማዞር እየመጣች ነው፣ እናታችሁ እየመጣች ነው አላቸው። ይህን ጊዜ ልጆቹ ሰውየውን በአግራሞት ተመለከቱት። ምክንያቱም እስካሁን ሲጠባበቁ የነበሩት እናታቸውን መሆኑን አያውቁም ነበር። ወዲያውኑ ጀልባ ውስጥ ላሉት ሰዎች መጮህና ሰላምታ መስጠት ጀመሩ። አንዲት ረጅም ሴት ከጀልባዋ ወርዳ ወደቡ ላይ ስትቆም ሰውየውና ልጆቹ ተንደርድረው ተጠመጠሙባት። ጥበቃቸው አብቅቶ ዓላማቸው ተሳክቷል። ይህ የቃላት ስዕል ከታወቀ ዓላማ ጥቅሞች ጥቂቶቹን ያመለክታል። የአምላክን ለሕይወታቸው ቀደም ብሎ የተወሰነ ፍቃድ ማግኘትን የመረጡትን የሚባርኩ ጥቅሞች ናቸው። መተማመን። በመጀመሪያ ዓላማ ልበ ሙሉነትን ያጎናጽፋል። የምናደርገው ትክክለኛውን መሆኑን ያረጋግጥልናል። ስለዚህ ምንም እንኳን በመጀመሪያ ሰውየው ወደቡ ላይ ሲደርስ ዓላማው ከእይታ ውጪ ቢሆንም እዚያ በመገኘቱ እንዲሟላለት የጠበቀው አንድ ምክንያት መኖሩ ግልጽ ነው። ምክንያቱም ለመሄድ ፊቱን ከማዞሩ በፊት ጀልባዋ እስክትመጣ ጠበቀ። ከጀልባዋ የወጣችው ሚስቱም ሰላምታ ሰጠችው። ዓላማውን ከመረዳት የሚመጣው ይኸው ተመሳሳይ ልበ ሙሉነት በኢየሱስ ሕይወት ላይ ይስተዋላል። የማቴዎስ ወንጌል እንደሚነግረን አጋንንት ስላለበት ደንቆሮና ዲዳ የነበረን አንድ ሰው አድኗል። የሃይማኖት አለቆች ኢየሱስ አጋንንትን የማውጣት ኃይል እንዳለው ሲያውቁ ኃይሉን ያገኘው ከአጋንንት አለቃ ከብዔልዜቡል ነው ብለው ከሰሱት። ኢየሱስ በክሳቸው ሳይረበሽ ወንጀላቸውን ሐሰተኛነት ለማሳየት በሚበጣበጥ ሀገርን ወይም ቤተሰብን ምስል ተጠቀመ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እርስ በእርሷ የምትለያይ መንግሥት ትጠፋለች። እርስ በእርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም። እኔስ በብዔልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ ከእንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ማቴዎስ ምዕራፍ 12 ቁጥር 25 እንዲሁም ማቴዎስ ምዕራፍ 27 ቁጥር 28። አምላክ በሰጠው ዓላማ የሚተማመነው ኢየሱስ ኃይሉን ያገኘው ከሰይጣን ሳይሆን ከእግዚአብሔር መሆኑን ተናገረ። ይኸው በሕይወቱ ውስጥ ባለው መንፈስ ቅዱስ ያለው መተማመንን ኢየሱስ ናዝሬት ውስጥ ባደረገው ስብከት ይስተዋላል። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሉቃስ ምዕራፍ 4 ከቁጥር 18 እስከ 19። ስለ መተማመን እንነጋገር። የነቢዩ ኢሳያስን ቃላት በመጠቀም ብቻ ኢየሱስ መሲሁ እሱ እንደሆነ በወኔ አወጀ። እንዴት? እሱማ ይህንን በቀጥታ አልተናገረም። ዳሩ ግን አዳማጮቹ በጽሑፍና በእሱ መካከል ያለውን ግንኙነት መገመታቸው አይቀርም። ዓላማውን ማወቁ አምላክ የሰጠውን ግዳጆች ግብ ለማድረስ ማስተማመኛና ድፍረት ሆነለት። ይኸው ማስተማመኛ ከእኛም ጋር ነው። አምላክ ለሕይወታችን ያዘጋጀልንን ስናውቅ
ራሳችን በከንቱ ያለመሆኑን ማረጋገጫ ይዘን ልንገፋበት እንችላለን። ቅዱሳን ጽሑፎች እንደሚሉት የአምላክ ዓላማ ያሸንፋል። ዓላማው ጸንቶ ይቆማል። ዓላማዎቹም ለዘላለም ይኖራሉ። ይህ ማለት አምላክ ለሕይወታችሁ ያዘጋጀውን ዓላማ ፈልጋችሁ ስታገኙ መተማመኛ አግኝታችሁ ስኬትን መጎናጸፍ ትችላላችሁ። ይህ ማስተማመኛ የሌሎችን አመኔታ ይፈጥራል። ዓላማ የመተማመኛ ቁልፍ ነው። አምላክ ለሕይወታችን ያዘጋጀልንን ስናውቅ ራሳችን ሁሉ በከንቱ ያለመሆኑን ማረጋገጫ ይዘን ልንገፋበት እንችላለን። ሁለተኛ፣ ዓላማ ደህንነትን ይጠብቃል። በአንዳንድ መልኩ ስናየው ይህ ጥቅም የመጀመሪያው ጥቅም የሚወልደው ነው። ምክንያቱም ዓላማ ይህን ዓላማ እስክናሳካ ድረስ ምንም ጉዳይ እንደማይነካን ማስተማመኛ ይሰጣል። ይህ ጥበቃ አካላዊ ብቻ ሳይሆን ጠላታችን ዓላማችን ከግብ እንዳይደርስ ለማድረግ ሊጠቀምባቸው ከሚችላቸው ከፍርሃት፣ ከጭንቀትና ከአጓጉል ገጠመኞች ጭምር ነው። ስለዚህ ባለፈው ምዕራፍ ከሰጠሁት በቃላት ምስላዊ ምሳሌ ውስጥ ሚስቱን የማግኘት ዓላማው ሰውየውን ከልጆቹ ማሰናከያ ጠብቆታል። ጀልባዋ በየትኛው ምሽት እንደምትገባ እርግጠኛ ባይሆን ኖሮ በልጆቹ አቤቱታ ተሸንፎ ራት ሊያበላቸው ይዟቸው በሄደ ነበረ። ይህ በዓላማ የተነሳ የተፈጠረ ጥበቃ በኢየሱስ ሕይወት ውስጥ ይስተዋላል። አንድ ቀን ኢየሱስና ደቀ መዛሙርቱ ባህሩን እያቋረጡ ሳሉ ማዕበል ተነስቶ ጀልባዋ ሊያሰጥማት ደረሰ። ኢየሱስ ተኝቷል። ቀርበው አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ተነስቶ ንፋሱንና ውሃውን ገሰጻቸው፣ ተወም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ሉቃስ ምዕራፍ 8 ከቁጥር 24 እስከ 25። ኢየሱስ በማዕበል ውስጥ ሊሞት አይችልም። ዕጣ ፈንታው ይህ አይደለም። አባቱ የላከው የሰውን ልጅ ለማዳን በመስቀል ተሰቅሎ እንዲሞት ነው። ይህን ዓላማ የትኛውም አይነት ማዕበል ሊጻረረው አይችልም። በዚህ የተነሳ መስቀሉ በድንጋይ ተደብድቦ ወይንም ሰጥሞ እንዳይሞት ይጠብቀዋል። ዓላማ ካለ ጊዜ ሞት የሚጠብቃችሁ ጋሻ ነው። ይኸው ጥበቃ አምላክ የሰጣቸውን ዓላማ ለሚያውቁ ሁሉ ይደረግላቸዋል። ምክንያቱም የእግዚአብሔር ዓላማ ለዘላለም የጸና ነው። አምላክ ለሕይወታችሁ ያዘጋጀውን ዓላማ ከነገራችሁ በኋላ ዘና በሉ። መድረሻችሁን ቀድሞ ነግሯችኋል። ስለዚህ የቱንም ያህል ጫና ቢመጣባችሁ ወይንም የትኛውንም ያህል ፈተና ቢገጥማችሁ ልትሸነፉ አትችሉም። አምላክ ለሕይወታችሁ ያለውን ፍቃድ አውቃችሁ ስትኖሩበት እዚህ ያለው ዓላማችሁ ግብ እስኪመታ ድረስ አትበገሩም። ዓላማ ሕይወትን አያቀልለውም፣ እንዲቻል ያደርገዋል። የዓላማ ጽናት። ሶስተኛ፣ ዓላማ በጽናት ኃይል ይሞላል። በወደቡ ላይ ያለው ሰው በባህሩ እየተመለከተ ቆሞ እንዲቆይ ያደረገው ዓላማ ነው። ደቂቃዎች እየተቆጠሩ ግን ከአድማሱ ርቀት የጀልባ ቅርጽም ሆነ ድምፅ ሳይታይ ቢቆይ ዓላማ ስለነበረው ግን የፈለገውን እስኪያገኝ እንዲጠባበቅ ምክንያት ሆነው። በራእዩ የተመለከተውን በአካለ ሥጋ ከማግኘት አልተገታም። ዮሴፍ የተባለውን የመጽሐፍ ቅዱስ ሰውም ህልሞቹን ተስፋ በሌለውና አስጨናቂ ሁኔታ ውስጥ ሕያው አድርጎ ያቆየለት ጽናቱ ነበረ። የያዕቆብ ተወዳጅ ልጅ የነበረው ዮሴፍ ወንድሞቹ ግን ይጠሉት ነበረ። ዮሴፍ የተመለከተውን ለወንድሞቹ ሲያካፍላቸው ጥላቻቸው ጨመረ። እርሱም አላቸው፣ እኔ ያለምሁትን ህልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናርስ ነበርንና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶዎች በዙሪያ ከብበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛ ይሆን አሉት። ዘፍጥረት 37 ከቁጥር 6 ከ8። እዚህ ላይ የምናስተውለው ዮሴፍ የህይወቱን ዓላማ በራእይ እየተመለከተ መሆኑን ነው። ዓላማውን ፈልጎ ያገኘው ገና በታዳጊነቱ ነበር። ዮሴፍ ሁለተኛ ህልም ተመልክቶ ለወንድሞቹና ለአባቱ በነገራቸው ጊዜ ወንድሞቹ የበለጠ ቀኑ። እነሆ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየው። ዘፍጥረት ምዕራፍ 37 ቁጥር 9። ያዕቆብ ዮሴፍን ቢገስጸውም
የተናገረውን ግን አልዘነጋም። አንድ ዕለት ወንድሞቹ የአባታቸውን በጎች አሰማርተው ሳሉ ዮሴፍ ምን እያደረጉ እንደሆነ ለመመልከት ሄደ። ሲመጣ በተመለከቱት ጊዜም ወንድሞቹ ሊገድሉት አሴሩ። ከመካከላቸውም አንድ ወንድሙ ግን በበረሃው በሚገኝ ደረቅ የውሃ ጉድጓድ ውስጥ እንዲጥሉት አግባባቸው። ነጋዴዎቹ ጉዞ ላይ ሆነው ሲመለከቱ ግን ሌላው ወንድሙ ለባርነት እንሽጠው የሚል ሐሳብ አመጣ። በዚህ የተነሳ ዮሴፍ በባርነት ወደ ግብጽ ተጋዘ። ግብጽ ውስጥም ለዘበኛ ጥበቃ ግብጻዊ ተሸጠ። የግብጻዊው ሚስት ግን ዮሴፍን ለመተኛት ፈልገው አልሳካ ሲላት ሊደፍረኝ ሞከረ ብላ ከሰሰችውና ወህኒ ወረደ። ወህኒ ቤቱ ውስጥ ግን በሁሉም ላይ አለቃ ሆኖ ተሾመ። ከጥቂት ጊዜ በኋላ ሁለት የፈርዖኑ ባለሟሎች ከዮሴፍ ጋር ታሰሩ። ሁለቱም ህልም አለሙና ዮሴፍ ፈታላቸው። ዮሴፍ የተናገረ ሁሉ ደረሰ። የተፈታው ባለሟል ግን ከተፈታ በኋላ ዮሴፍን አላስታወሰውም። ከ2 ዓመት በኋላ ፈርዖንም ህልም አለመ። ከአዋቂዎቹና ከአስማተኞቹ መካከል ህልሙን የሚፈታ ጠፋ። ይህን ጊዜ ታስሮ የነበረው ባለሟል ዮሴፍን አስታወሰውና ለፈርዖኑ ሲነግረው ህልሙን ለመፍታት እንዲቀርብ ተደረገ። ዮሴፍ የህልሙን ፍቺ ለፈርዖኑ በነገረው ጊዜ ፈርዖኑ በህልሙ ለተመለከተው ረሃብ ቅድመ ዝግጅት ኃላፊ አድርጎ ሾመው። በዚህ የተነሳ ዮሴፍ ህልሙን ካለመው ከብዙ ዓመታት በኋላ እውን ሆነ። ወንድሞቹ ምግብ ለመግዛት ከከተማ መጡ። ማንነቱን ሳያውቁ ወዳለበት እንዲገቡ በተደረጉ ጊዜ ሰገዱለት። ምክንያቱም ዮሴፍ የምድሪቱ ሀገረ ገዥና ምግብ ለህዝቡ የማደል ስልጣን ነበረው። ዮሴፍም ራሱን ገልጦላቸው እግዚአብሔር እነሱንና ቤተሰቦቻቸውን ከሞት ለማትረፍ ቀድሞ ወደ ግብጽ እንደላከው ነገራቸው። በዚህ የተነሳም አምላክ ለዮሴፍ ያዘጋጀለትን ዓላማ ከገለጠበት ከብዙ ዓመታት በኋላ ህልሙ እውን ሆነ። ዘፍጥረት ምዕራፍ 37 ከቁጥር 39 እስከ 47። ብዙዎቻችን ዮሴፍ የደረሰበት ቢደርስብን ኖሮ እጅግ ተስፋ በቆረጥን ነበር። ዳሩ ግን ዮሴፍ በባርነት ሲሸጥ ያለ ጥፋቱ ሲታሰርና ሲሰቃይ አጠንክሮ በጽናት ያቆየው የህልሙ ትውስታ ነው። አምላክ የሰጠውን ዓላማ በፊቱ የሚያገኛቸው እድሎች እንዲጠቀምና የተቀበለውን ራዕይ የሙጥኝ ብሎ እንዲይዝ አድርጎታል። አንድ ሰው እድል ፈንታውን አግኝቶ ይህንኑ ግብ ለማድረስ ሲጥር ይኸው ተመሳሳይ ነገር ይፈጠራል። ምንም እንኳን መሰናክሎች ቢበዙና ቢጠነክሩም ዓላማ የኋላ ማሸነፉ አይቀርም። ብዙውን ጊዜ እነዚህ መሰናክሎች ወደዚህ ዓላማ የሚወስደውን መንገድ አካላት ናቸው። ምክንያቱም ከፊት ለሚጠብቀን ግዳጅ ተፈላጊውን ልምድ ይሰጡናል። ዓላማ በሚታይና በማይታመንበት ጊዜ ምንም ነገር ቢመጣ ወደ ኋላ እንዳንል የመንፈስ ተነሳሽነቱን ይሰጠናል። ዓላማ የኋላ ድል ያደርጋል። እያደረጋችሁ ያላችሁት የአምላክ ዓላማና የህይወታችሁ ግብ መሆኑን ካረጋገጣችሁ ምንም አይነት የወህኒ ቤት ጉድጓድም ሆነ ፈርዖን ሊገታችሁ አይችልም። በቅራኔ ፊት አትበገሩ። ለዓላማችሁም በጽናትና በጠንካራ ስሜት ቁሙ። ሙሉ እይታ። አራተኛ፣ ዓላማ ሙሉ እይታ እንዲኖረን ያደርጋል። ህይወትን ከመሰናክሎቿና ከውጥንቅጥ ሁኔታዎቿ ባሻገር እንድንመለከታት ይፈቅዳል። የወደቡ ላይ ጠባቂ ወደ ወደቡ በሚገቡና በሚወጡ ሌሎች ጀልባዎች ሳይወናበድ ከሚመለከተው በላይ በትዕግስት ተጠባብቋል። በየጊዜው በግል ከሚታዩ ችግሮች ባሻገር የሚመለከት ተስፋ የሞላበት አቋም በነቢዩ ኤልሳ ህይወት ይስተዋላል። ዓላማ ህይወትን ከመሰናክሎቿና በግልጽ ከሚታዩ ውጥንቅጥ ሁኔታዎቿ ባሻገር እንድንመለከታት ይፈቅዳል። የሶሪያ እና የእስራኤል ሀገሮች ጦርነት በገጠሙ ጊዜ የሶሪያ ንጉስ በአንድ ስፍራ ላይ ሰፈረ። ኤልሳ የእስራኤል ንጉስን ወደዚያ እንዳይሄድ አስጠነቀቀው። ምክንያቱም አድፍጠው ጥቃት ይሰነዝሩባቸዋል። ይህ በተደጋጋሚ ከተፈጠረ በኋላ የሶሪያ ንጉስ የጦር አበጋዞችን አንድ ላይ ሰብስቦ ማን የጠላትን ጎራ እንደያዘ ጠየቃቸው። ከመካከላቸው አንዱ ሶሪያውያኑ የሰፈሩበትን ስፍራ የሚናገረው
ኤልሳዕ መሆኑን ተናገረ። ስለዚህም ንጉሡ ኤልሳዕን ይዘው እንዲያመጡለት ወታደሮቹን አዘዘ። ኤልሳዕ በአንድ ከተማ ውስጥ መሆኑን ንጉሡ በሰማ ጊዜ ከተማዋን በምሽት እንዲወሯት ግዙፍ የፈረሶችና የሰረገሎች ሰራዊት ላከ። የኤልሳዕ አገልጋይ በቀጣዩ ማለዳ ወታደሮች ከተማዋ ሊወርሯት በተመለከተ ጊዜ ስጋቱን ለኤልሳዕ ገለጸለት። ሎሌውም ጌታዬ ሆይ ወዮ፣ ምን እናደርጋለን አለው። እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይን ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበረ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 16 እስከ 17። የኤልሳዕ ሎሌ ወራሪ ሰራዊቱን ሲመለከት ቢደነግጥም ኤልሳዕ ግን ይህን ሎሌ ሊመለከት ያልቻለ ነገር ተመልክቶ ነበር። ይህ ከፍርሃት ጠበቀው እና የጠቅላላ ሁኔታውን ድምር እውነታ እንደሚመለከት አስቻለው። ኤልሳዕ ከዚህም ሌላ የመሞቻ ጊዜው ገና ያለመድረሱን አውቋል። አምላክ ያሰበለትን ዓላማ እውን እስከሚያደርግ ድረስ። ስለዚህም ኤልሳዕ ከቁሳዊው ዓለም ባሻገር በእምነት ዓይኖች እየተመለከተ ከአምላክ እቅዶች ጋር በተባበረ ጊዜ የጠላቶቹን ጥቅም በቀላሉ መልሶ ድል ነሳቸው። በእናንተ ሕይወት ውስጥም ይህ እውነታ ይታያል። በአምላክ ዓላማ ውስጥ በምትሆኑበት ጊዜ አምላክ እንድትበገሩ እስኪፈቅድ ድረስ ጠላቶቻችሁ በእጃችሁ ይወድቃሉ። በዓይናችሁ የምትመለከቱት ሁሉ መሰናክል በእውን ሕልውና አይኖረውም። አምላክ ስራውን የሚሰራው በሙሉ ተስፋ እምነታቸውን ለጣሉበት ነው። በዚህ የተነሳ ዓላማ በሌሎች ሰዎች ተልእኮዎች፣ መልካም ተግባራት፣ ከእናንተ ጋር ባልተገናኙ ስራዎችና በሌሎች አላስፈላጊ ጉዳዮች እንዳትዘናጉ ይጠብቃችኋል። ዓላማ በአንድ ነገር ላይ አትኩሮቶቻችሁን አነጣጥራችሁ እንድትቆዩ ያደርጋችኋል። እርካታ። አምስተኛ ዓላማ ዘውትርም በእርካታ እንድንቆይ ያደርገናል። በሕይወታችን ውስጥ በሚገጥሙን ተለዋዋጭ ሁኔታዎች ለመረበሽ የማይፈቅድ የሰከነ መንፈስን ያጎናጽፈናል። ይህ ምንም መረበሽ የማይበግረው ሰላም በዚያ በወደቡ ላይ ሚስቱን ጥበቃ በቆመው ሰው ላይ ጎልቶ ይስተዋላል። የጀልባዋ መዘግየትም ሆነ የልጆቹ ጥል የጉዞ መስመሩን እንዲቀይር አላደረጉትም። ይህ በተወሰነ ዓላማ ላይ የመተማመን እርጋታ በሐዋርያው ቅዱስ ጳውሎስ ላይ ይስተዋላል። ይህን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና፣ መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብንም መብዛትንና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ ምዕራፍ 4 ከቁጥር 11 እስከ 13። ከዚህም ሌላ በእናንተ መልካም ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ብሎ በልበ ሙሉነት የተናገረውም ጳውሎስ ነው። ይህ እርጋታ የሞላበት ማረጋገጫ ዓላማ ያለውን ሰው አቋም በግልጽ ያስቀምጣል። ይህ መንገድ ሁሉ የተቃናለት ሰው አልነበረም። ምክንያቱም ጳውሎስ ብዙዎቻችንን ቢሆን ሰቀቀን ውስጥ ያስገባ ስቃይና ፈተና ደርሶበታል። ጳውሎስ ግን አምላክ ለሕይወቱ ያዘጋጀለትን ያውቃል። በመንገዱ ላይ የገጠሙት መሰናክሎች አምላክ ሊፈጽመው ያዘጋጀለትን ሁሉ እውን ከማድረግ አላገደውም። የአምላክ በረከት ከሁሉ በላይ ነውና። በዚህ የተነሳ ዓላማ ጳውሎስን ሁሉን ቻይ በሆነው አምላክ ጥበቃ በመርካቱ የተነሳ ፈተናዎችን ሁሉ ለማለፍ አስችሎታል። ጠቅላላ ሁኔታው ከአምላክ እቅድና ዓላማ ጋር አብሮ እስኪሄድ ድረስ የጥቃቅን ነገሮችን ተጽዕኖ እንዳይመለከት ተምሯል። ይህ ቀደም ብሎ የተወሰነ መድረሻ የሚደረግ የማያወላዳ ጉዞ የአምላክን ዓላማ ወደ ሕይወታቸው ላስገቡ ሁሉ የተቻለ ነው። ዓላማ መጨረሻውን ከወሰነ ኋላ ጉዞውን ያስገፋል። መንገደኛውንም አይዞ በርታ እያለ ያበረታታል። ይህ የእርካታ ስጦታ የዓላማ ቀዳሚ ጥቅም ነው። ምክንያቱም ከየዕለቱ ተስፋ ማጣቶችና ፈተናዎች በላይ እንድናንዣብብ ያደርገናል።
እያደረጋችሁት ያለው አምላክ ለሕይወታችሁ ያዘጋጀውን ዓላማ መሆኑን ካወቃችሁ ዘና በሉ። ምክንያቱም የሕይወታችሁና የዕጣ ፈንታችሁ ደራሲና አስፈጻሚ እሱ ነው። ሐሴት። ስድስተኛ ዓላማ ደስታን ይፈጥራል። ከአንድ ተፈላጊ ግብ ፍጻሜ መድረሻና ከስኬቱ በኋላ የሚመጣውን ማረጋገጫ ይከሰታል። ባልና ልጆች የፈለጉትን ነገር በተሳካ ቅጽበት ደስታቸው ወሰን አልነበረውም። የቆሙበትን ምክንያት ሳያውቁ በረሃብ የተሰቃዩት ልጆች በዚያች የዓላማቸው መሳካት ቅጽበት ረሃባቸውን ረስተው በደስታ መቦረቅ ይህንኑ ያሳያል። አዲስ ኪዳን እንደሚያሳየን በዓላማ የደመቀ ሕይወት በከፋ ሁኔታ ውስጥ እንኳን በደስታ ሊሞላ እንደሚችል ነው። ጳውሎስና ሲላስ መጪውን ጊዜ የሚያስተነብይ መንፈስ ያለባትን ልጃገረድ በማዳናቸው ተደብድበው ወደ እስር ተጥለዋል። ልጃገረዷ ታመጣላቸው የነበረው ሀብት መቅረቱ ያናደዳቸው አሳዳሪዎቿ ጳውሎስንና ሲላስን ይዘው ከሮማውያን ዘልማድ ውጪ የሆኑ ብሂሎችን በማስፋፋት ከተማዋን ወደ አመፃ አስገብተዋል በማለት ከሰሷቸው። በዚህም ጳውሎስና ሲላስ ውስጥ እግራቸውና ጀርባቸው በግርፊያ እየደማ ጉድጓድ ውስጥ ታሰሩ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያዳምጧቸው ነበር። የሐዋርያት ሥራ ምዕራፍ 16 ከቁጥር 16 እስከ 25። ሐሳቦቻቸውን ጥሪው እዚህ አዘቅት ውስጥ ወዳስገባቸው አንድ አምላካቸው በመለሱ ጊዜ አምላክን የማወቅና የማገልገል ደስታቸው የነበሩበትን አካላዊ መጎሳቆል ጋረደው። በአምላክ ፍቃድ ውስጥ ያላቸው የተብቃቃ ሰፊ ስፍራ በውስጣቸው ተንተክትጎ መዝሙር ሆኖ ተረፈ። ምንም ነገር ቢሆን የጨቀየ የሮማ እስር ቤት እንኳን አምላክ ለሕይወታቸው በትእዛዝ ቃሉ ከወሰነው ዓላማ ከሚሰጣቸው እርካታ ሊገታቸው አልቻለም። ይህ በገሃነም መሃል የሚፈጠር ደስታ የአምላክን ዓላማ በሕይወታቸው በእርግጠኝነት ካገኙ ሰዎች ሕይወት አንድ አካል ነው። እሱ ያሰበውን እንዲፈጽሙ ማድረግ ከፈለገ ወህኒ ቤቱንም ቢሆን ነቅሎ ሊያነሳው እንደሚችል አውቀዋል። ይህ እርግጠኝነት ሌላ ሰው ሊሰርቀው የማይችል ሐሴት ያጎናጽፋል። ዓላማ በሙሉ ልባቸው የጌታን መንገድ ለሚከተሉ ሁሉ ደስታን ያመጣል። የመንፈስ ቅዱስ ጸጋ። በመጨረሻ ለግል ዓላማ መጽናትና መገዛት በላያችን የመንፈስ ቅዱስን ኃይል ያላብሰናል። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ ምዕራፍ 8 ቁጥር 26 እስከ 28። ምን አይነት ኃይል! መንፈስ ራሱ ለእናንተ ስለሚጸልይ ዓላማ ከጭንቀቶቻችሁ በላይ ከፍ የሚያደርጋችሁ ኃይል አለው። እናንተ ትጨነቃላችሁ፣ እሱ ይጸልያል። እሱ የሚጸልየው አምላክ ለሕይወታችሁ ያዘጋጀውን ዓላማ እውን እንድታደርጉ የሚያስፈልጋችሁን ሁሉ እንድታገኙ ነው። ቁልፉ ይህ ነው። ምክንያቱም አምላክ ስራውን የሚሰራው ለዓላማው በተገዙት ሕይወት ውስጥ ነው። ሕይወታችሁን ሙሉ ለሙሉ ለፍቃዱ አደራ ከሰጣችሁ ሁሉን ነገር ወስዶ ለዓላማው ማስፈጸሚያነት እንደሚጠቀምበት ቃል ይገባላችኋል። እሱ ጊዜያችሁ ደርሷል ካላለ በስተቀረ ማንም ከያዛችሁት ስፍራ ነቅነቅ አያደርጋችሁም። ቀኖቻችሁ በጠባቂ ፍቅሩና ሳቢነቱ የተሞሉ ናቸው። ስለዚህም የዓላማ ጥቅሞች ሁሉ በዚህ የመጨረሻ ጥቅም ውስጥ የተጠቃለሉ ናቸው። መንፈሱ እናንተን ወክሎ ጣልቃ በሚገባበት ጊዜ ለአምላክ ዓላማ የጸናችሁና የተገዛችሁ ትሆኑና አምላክ ለእናንተ መልካም ለማድረግ ይገደዳል። ዓላማን ማወቅና ይዞ የመኖር ቡራኬ እጹብነት ያለው እዚህ ላይ ነው። መርሆች
አንደኛ ዓላማ መተማመንን ይሰጣል። ሁለተኛ ዓላማ ጥበቃ ያደርጋል። ሶስተኛ ዓላማ በጽናት ኃይል ይሞላል። አራተኛ ዓላማ አትኩሮትን በአንድ ያነጣጥራል፣ በዚያኛው ያቆያል። አምስተኛ ዓላማ እርካታን ያጎናጽፋል። ስድስተኛ ዓላማ ደስታን ይፈጥራል። ሰባተኛ ዓላማ መንፈስ ቅዱስ በሕይወታችን ጣልቃ እንዲገባ ያደርጋል።